የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ህወሓት ለምርጫ ቦርድ ምርጫን ስለማካሄድ ያቀረበው ጥያቄ አለመኖሩና በዚህ ሁኔታ ውስጥ ምርጫውን ማካሄድ ህጋዊ እውቅና የሌለው መሆኑን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ከፖለቲካ ፓርቲነት መሰረዙን አስታወቀ። ደብረጽዮን ደብዳቤ ጻፉ። ዓለም አቀፉ ማህበረሰብ አስቸኳይ እርምጃ ይውሰዳሉ። ምርጫ ቦርድ የ9 ወር ህፃን ፓርቲ ህወሓትን ሰርዣለሁ አለ። የብልጽግና ካዳሚዎች ተደሰቱ። አንዳንዶቹም የትግላችን ውጤት ነው አሉ። ብርሃኑ ጁላ ዛቱ። የጦርነት ናፋቂዎች እልልታ አሰሙ። ጠቅላይ ሚኒስትሩ ለትግራይ የተመደበው 20 ቢሊዮን ብር በጀት እንዳይሄድ ከለከሉ። ወደ ትግራይ የውጭ ሀገር ሰውም እንዳይሄድ አገዱ። እነዚህ ሰሞኑን የሚሰሙ ዜናዎች ናቸው። ሰሞነኛው ሁነት 2012 ክረምትን ይመስላል። ያኔም ደብረጽዮን ለተባበሩት መንግስታትም ለዶናልድ ትራምፕም ለአውሮፓም ለአፍሪካ ህብረትም ደብዳቤ ይጽፉ ነበር። ምርጫ ቦርድና ቤተ መንግስቱ ያኔም የጦርነት ጥርጊያ ይከፍቱ ነበር። በዚህኛው ዙር የጎደለው ደብረጽዮን በየስታዲየሞቹ እያዞሩ የሚያሳዩአቸው ታጣቂዎችና አብይ ፓርክ ሲያስመርቁ የሚያገለባብጧቸው ኮማንዶዎች አለመታየታቸው ብቻ ነው። ያኔ የአብይ ተጋሩን ወክለው እንዲናገሩ የሚላኩት ዛዲግ አብርሃ ነበሩ። አሁን ዛዲግ አብርሃ ትግራዋይነታቸውንም ሽረው አያታቸውንም ሽረው ሌላ ፍጡር ነኝ ብለዋልና በአቶ ጌታቸው ረዳ ተተክተው የፋና ስቱዲዮን ለቀዋል። ያኔ ህወሓት ምርጫ ቦርድ የሚለውን አልሰማ ብሎ ምርጫ ካካሄደ ጦርነት ከፍታለሁ ይሉ የነበሩት ጠቅላይ ሚኒስትር አሁን ደግሞ ህወሓት ምርጫ ቦርድ የሚሰጠውን ወረቀት ካልተቀበለ እዋጋለሁ ካሉ ውለው አድረዋል። የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፍ አደጋ የሚዳርግ በመሆኑ መንግስት ወሳኝ እርምጃ ለመውሰድ ይገደዳል። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። አነጋገራቸውም ሆነ ንግግራቸው ያልተለወጠው ጠቅላይ ሚኒስትሩ ይህንን ሲሉ የህወሓት ጽህፈት ቤት በአንጻሩ ከዚያስ ለሚል ወሳኝ ጥያቄ ምላሽ ሳይኖረው አሁንም እንደፈዘዘና እንደደነዘዘ ነው። ጉባኤ አካሄዱ፣ ከዚያስ እነጌታቸውን አባረረው፣ ከዚያስ ቋፍ ላይ ያለውን የሰላም ውል አብይ እንዲጥሱት አሳልፌ ሰጠሁ፣ ከዚያስ ለሚሉት ጥያቄዎች ምላሽ የለውም። ያኔም እጁ ላይ አንዳች መተማመኛ ሳይኖረው የሙሉ ጊዜ ስራው መግለጫ ማውጣትና ደብዳቤ መጻፍ ነበር። ዘንድሮም ያንኑ እያደረገ ነው። የዘንድሮው የህወሓት መግለጫ ደግሞ ባቢሎናዊነት ያጠቃው ይመስላል። በአማርኛ ብትሰርዙኝም ግዴለኝም፣ ያልተቀበልኩትን ማንነቴን ብትፍቁት የምትለውጡት ነገር የለም ይላል። በእንግሊዘኛ ደግሞ ምርጫ ቦርድ ሰርዞኛልና ዓለም ይህንን ጉድ ተመልከት ሲል ይጣራል። እንዲህ የተምታታ አቋምና መልእክት የሚያሰራጨው ህወሓት ጦርነትን መተዳደሪያው ላደረገው የ4 ኪሎ ቤተ መንግስት ውጊያን እንጀራው ላደረገው የብልጽግናው ምዕመን የሚመች ተግባር እየፈጸመ እንደሆነ ያስተዋለው አይመስልም። እናም ሰሞነኛው ሁነት የ2012ን ሐምሌና ነሐሴን ይመስላል የሚያስብለው ማሳያ ብዙ ነው። እንዲያም ሆኖ ያኔ የነበሩት ሰዎችና አሰላለፎች አሁን የሉም። ያኔ ለአብይ አህመድ ሳዋ ቤታቸው፣ አስመራ ጓዳቸው ነበር። ዘንድሮ እንዲህ አይደለም። ያኔ አብይ አህመድን የዓለም ሚዲያና ዲፕሎማሲ የሚያውቃቸው የኖቤል ተሸላሚ አድርጎ ነበር። አሁን ግን ስማቸው የሚነሳው የጦር ወንጀለኛና ጄኖሳይዳል ከሚሉ ቅጽሎች ጋር ነው። ያኔ አያሌ መንጋ አሰልፈው ክተት መክታን ክትሉ ነበር። ዛሬ እንዲያ ማድረግ የሚችሉ ስለመሆናቸው እርግጠኛ መሆን አይቻልም። ይህንን ጉዳይ በዝርዝር መመልከት ያስፈልጋል። ያኔም ሆነ ዘንድሮ ግን በተጠንቀቅ የቆሙ ብርጌዶች አሉ። ምርጫ ቦርድ አንዱ ነው። ሜላትወርቅ ኃይሉ እንደ ብርቱካን ሚደቅሳ ጄኔራልም ኮሎኔልም ሆነው የጦርነት ጨዋታው ይጀመር የሚለውን ፊሽካ ነፍተውታል። ተጫዋቾቹ አብይ አህመድና ደብረጽዮን ብልጽግናና ህወሓት ናቸው። ሜዳው የሰሜን የኢትዮጵያ ህዝብ ነው። ኳሱ የድሃ ኢትዮጵያ ልጅ ሆነው ወታደር ነው። ሜዳው ይጨፈጨፋል። ኳሱ ጎል ውስጥ እየገባ ይከሰከሳል። የ2013ቱ ጦርነት ከመጀመሩ ዋዜማ ላይ የነበሩትን ሁነቶች ከሰሞነኛዎቹ ክስተቶች ጋር ማነጻጸር ነገሩን በቅርጽ ለመመልከት ይጠቅማል። ለመሆኑ ቀጣዩ ጉዳይ ምን ሊሆን ይችላል? አብይ አዲስ ጦርነት ከፍተው ወደ ትግራይ ዳግም ሊዘምቱ ይችላሉን? ለዚያ የሚሆን ፖለቲካዊና ወታደራዊ ቁመናስ ላይ ናቸው ወይ? ደግሞስ የሙሉ ጊዜ ስራቸውና የስልጣን ዘመናቸው ተልዕኮ የሆነውን ጦርነት ለማካሄድ ጠቅላይ ሚኒስትሩን እንዲህ ባለ ምክንያታዊ መመዘኛ መተንተን ተገቢ ነው ወይ? ታዲያ ምን እርምጃ ሊወስዱ ይችላሉ? ከዓለም የሰላም ሎሬትነት ወደ ጦር ወንጀለኛነት የቀየራቸውን ህወሓትንስ ሳይበቀሉት ሊተውት ይችላሉን? ይህንን እንደሚያደርጉስ ገና የሰላም ውሉ በተፈረመ ማግስት አልተናገሩምን? በእርግጥ በሁለቱ ተዋዋዮች መካከል የተፈረመ የፕሪቶሪያ ውል አሁን ባለቤት አለው ወይ?
የብልጽግና ምዕመናንና ባለስልጣናትስ ከዚህ በኋላ ህወሓትን ትጥቅ ፍታ ከነንተናም ጋር አትገናኝ ማለት የሚችሉበት ህጋዊ መንገድ ያላቸውን? የደብረጽዮን ደብዳቤስ ምን እርባና አለው? እነዚህን ጥያቄዎች መተንተን መጪውን ጊዜ በቅጡ ለመረዳት ያመቻል። በእርግጥ ያንን አስጨናቂውን የ2012 ክረምት የሚመስለው ሰሞነኛው ድባብ ወዴት ሊያመራ ይችላል? አስተያየት ሰጪዎችን አነጋግረናል። ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ይህ ለሰላም ወዳድ ኢትዮጵያውያን ሁሉ አስጨናቂ፣ ለጦርነት ናፋቂዎች ሁሉ ደግሞ አስደሳች የሆነው ዜና በዚህ መልኩ ከመነገሩ አስቀድሞ ሰሞኑን የሚሆነውን ነገር የሚመስል ጉዳይ ሲፈጸም ከርሟል። የኢትዮጵያን መከራ እጥፍ ድርብ ሊሆን፣ የአገሪቱ ቁልቁለትም ሊፋጠን የሁሉም ነገር መጨረሻ የጀመረው በጥቅምት 24 2013 ዓ.ም ምሽት ነው። እንዲያም ሆኖ የነገሩ ሁሉ መጀመሪያ ጥቅምት 24 አልነበረም። ከዚያ በፊት የነበሩትን ሳምንታትና ወራት በአንክሮ ለተከታተለ ሁሉ አስፈሪ ነበሩ። በግንቦት ወር 2012 ህወሓት በትግራይ ምርጫ ይካሄዳል ብሎ ሲወስን በፍጥነት ኢቲቪ ስቱዲዮ ተገኙና ወይዘሪት ብርቱካን ሚደቅሳ እኔ የማልፈቅደው ምርጫ አይካሄድም አሉ። ፓስተሩንም ጳጳሱንም ወታደር አድርጎ ማዝመት የሚወዱት ጠቅላይ ሚኒስትሩ ምርጫ ቦርድንም እንደ እዝና ክፍለ ጦር አንድ ግንባር አድርገው የቦርዱን ፕሬዝዳንቶች እንደ ጄኔራል አበባውና እንደ ጄኔራል ዮሐንስ ገብረ መስቀል፣ እንደ ጄኔራል ባጫና እንደ ጄኔራል መሐመድ ተሰማ ያሰማሯቸዋል። የዚህ ግንባር የዘንድሮ ጄኔራል ወይዘሮ ሜላትወርቅ ኃይሉ ናቸው። እሳቸው የሚመሩት ቦርድ ህወሓትን ሰረዝኩት ሲል ከእንግዲህ ተስፋዬ ማን ነው አብይ አይደለምን ያሉ የአብይ አማሮች ደስታቸውን መቆጣጠር ተስኗቸው ታይቷል። የጦርነት ምዕመናን ተደስተዋል። የድሮቹ የህወሓት ምርኮኞች እንደገና እልል ብለዋል። ለሰላም ሲባል ፖለቲካዊ ንግግር ቢደረግ ይበጃል የሚል ድምፅ አይሰማም። ይልቁንም ሌላ ጦር እንዲሰበቅ ፍላጎታቸው መሆኑን አይክዱም። እዚህ ጋር አንድ መሰረታዊ ሐቅ ልብ የተባለ አይመስልም። የሰላም ስምምነቱ የተፈረመው ጥቅምት 23 2015 ሲሆን ህወሓትና ምርጫ ቦርድ እንደገና መገናኘት መጀመራቸውና ቦርዱ ለፓርቲው ሰርቲፊኬት ሰጠውት ያለው ደግሞ ነሐሴ 3 2016 ነው። ይህ ማለት አንድ ዓመት ከ10 ወራት ህወሓት በብልጽግናው ቦርድ ሳይመዘገብ ከአፍሪካ ህብረትና መሰል የዲፕሎማሲው ዓለም ተቋማትም ሆነ ከ4 ኪሎ ሹማምንት ጋር በጋራ ይሰራና ይነጋገር ነበር ማለት ነው። ይህ ማለት ቅንነትና ከአንጀት የሚገደው አመራር ካለ አሁንም በምርጫ ቦርድ አማካኝነት ጦርነት ለመቀስቀስ ከመጣር ይልቅ ቦርዱ የፈለገውን ቢል ህወሓትና ብልጽግና ለሰላም መተባበር የሚችሉበት አሰራር አላቸው ማለት ነው። አሁንም ነገሩ በሌላ ቋንቋ ሲገለጽ ምርጫ ቦርድ ለህወሓት ሰጠውት ያለውና ህወሓት አልተቀበልኩትም ያለው የምስክር ወረቀት ሲሰረዝ ከተሰረዘው ምስክር ወረቀት ጀርባ የሚጻፈው መልእክት ህወሓት የሚባል የ9 ወር ዕድሜ ያለው ህፃን ፓርቲ ነሐሴ 3 2016 ተወልዶ ግንቦት 5 2017 ተገደለ የሚል መሆን አለበት። ብልጽግናና ህወሓት ለአገር ሰላም መሆን የሚፈልግ እንጥፍጣፊ ልብ ቢኖራቸው ኖሮ አሁን የአገሪቱን ሁኔታ ወደ ቅድመ ፕሪቶሪያ ውል መመለስ ሳይሆን ወደ ቅድመ ነሐሴ 3 2016 መልሰው በጋራ መስራትና መተባበር ይችላሉ። እንዲያም ሆኖ ምርጫ ቦርድ እንዲህ ያለ ተግባር እንዲፈጽም ስምሪት የተሰጠው ከብልጽግናው መንግስት ነውና ከዚህ ጦርነትን ትዳሩ ካደረገ አገዛዝ ሰላም ሊመጣ ይችላል ብሎ መጠበቅ አዳጋችም ዳገትም ሊሆን ይችላል። ወደ ጦርነት ሊገባ ይቻላል ወይ የሚለው ደግሞ ሌላ ጥያቄ ነው። ሰዎች የሚሰጡት አስተያየት አለ። አንዳንዶች እዛ በጣም ብዙ ሚሊሻ ስላለ ብሎ የሚያስቡ ሰዎች አሉ። እሱ ስህተት ነው። ውጊያ በሚሊሻ ቁጥር አይሞላም። ውጊያ የሚሸከመው ብዙ ነገር አለ። ፖፑሌሽን አለ፣ ኢኮኖሚ አለ፣ ፓወር አለ። በማንኛውም ሰዓት ባጠረ ጊዜ ውስጥ ውጊያው ሊጠናቀቅ ይችላል። እሱ አይደለም ችግራችን። መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው። የብልጽግናው መንግስት ለአዲሱ ትውልድ ያቀረበው አበርክቶ ጦርነት ነው፣ እልቂት ነው። ጦርነትን 20 ዓመት ስለማስቀጠል ፕሮጀክትን አጥፎ በ10 ቢሊዮን ዶላር ስለመዋጋት ወዘተ የሚናገር ደግሞም ለዚሁ ቃሉ ታምኖ የሚሰራ ነው። የደቡብ አፍሪካዊ ሰላም ስምምነት በተፈረመ በ3ኛው ቀን ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው በሰጡት ማብራሪያ ውሉ ሊፈርስ እንደሚችል፣ ዓለም ላይ የተፈረሙ የሰላም ስምምነቶችም አብዛኞቹ እንደፈረሱ ጠቅሰው አስቀድመው ተናግረዋል። መሰረቱ ይህ ከሆነ ጥያቄው እንደገና ትግራይ ውስጥ ውጊያ ሊከፈት ይችላል ወይ የሚል ሲሆን ለዚህ ምላሽ ያላቸው ሰዎች ሲናገሩ ምናልባት አብይ ሌላ ስልት ሊከተሉ ይችላሉ ሲሉ ግምታቸውን ያስቀምጣሉ። ይህ ግምት ብቻ ሳይሆን ራሳቸው ጠቅላይ ሚኒስትር አብይ ህወሓት ምርጫ ቦርድ የሚለውን ካልሰማ ወደ ጦርነት እንገባለን ብለው እቅጩን ተናግረዋል። ጠቅላይ ሚኒስትሩ በ2012 ከነበረው ህወሓት የአሁኑ ህወሓት በብዙ እንደበደላቸው ይሰማቸዋል የሚሉ ሰዎች ያኔ እሳቸው ብዙ ዓለም አቀፍ ወዳጅ የነበራቸው የሰላም ሎሬት ተብሎ የሚነገርላቸውም ስም የነበራቸው፣ ይሁን እንጂ በ3 ሳምንት እጨርሳለሁ ብለው ህወሓት
ህወሓት ለመውጋት የገቡበት ጦርነት እሳቸውን የጦር ወንጀለኛ አስብሎ ከዓለም ወዳጆቻቸው ሁሉ ነጥሎ ከኢሳያስ አፈወርቂ ያለያይቶ አገዛዛቸውን ለማዕቀብ ዳርጎ የተጠናቀቀ ሆኗል። እናም ስማቸው ከሰላም ሎሬትነት ወደ ጄኖሳይድ ወንጀለኛነት እንዲቀየር ምክንያት የሆነውን ህወሓትን እንደገና እስከ መቃብሩ ከተለዋለሁ ብለው ሊነሱ ይችላሉ ሲሉም ይገልጻሉ። እንዲያም ሆኖ በ2013 ጡት ተነከሰ፣ ሰራዊት ተደመሰሰ እያሉ ከአስመራም ከሰመራም ከጎንደርም ከጉደርም የሚጠራ መንጋ እንደሌላቸው ስለሚያውቁ የሽብር ተግባር ውስጥ ሊገቡ ይችላሉ። በዚህም የከተማ ነፍሰ ገዳዮችን አሰልጥነውና ወደ መቀለ አስርገው በማስገባት ገድለው የሚሞቱ ኮማንዶዎችን ሊልኩ ይችላሉ ሲሉ ይገምታሉ። እንዲህ ያለውን የሽብር ተግባር ደግሞ በ2010 ክረምት ሞክረውት እንደነበር የሚያስታውሱ ሰዎች በዚያን ወቅት የህወሓት አመራሮችን የሚገድሉ የፌዴራል ፖሊስ ኮማንዶችን በአየር ኃይል ሄርኩለስ አውሮፕላን አሳፍረው ከላኩ በኋላ በትግራይ ልዩ ኃይል ቁጥጥር ስር መዋላቸውንና እቅዱ መክሸፉን ይገልጻሉ። ይህ በምስሉ ላይ የሚታየው የቢቢሲ ዘገባም ያኔ ለሽብር ጥቃት ተልከው የነበሩ የፌዴራል ፖሊስ አባላት መያዛቸውንና በኋላ ላይ ደግሞ በድርድር መለቀቃቸውን የሚያሳይ ነው። ዘንድሮም ተመሳሳይ ነገር ሊሞክሩ ይችላሉ የሚለው ግምትም ከዚህ ልምዳቸው የሚነሳ ነው። ይህንን ጠቅላይ ሚኒስትር መር የሽብር ተግባር ለመፈጸም አሁናዊው የትግራይ ሁኔታ የበለጠ ምቹ ነው የሚሉ አስተያየት ሰጪዎች መሳሪያም ሆነ ሰው በቀላሉ የሚገባበት ሁለ ነገሩ የተገላለጠ ብቻ ሳይሆን እንደያኔው የሌላ ብሔር ተወላጆችን ሳይሆን ከዚያው ከትግራይ የተውጣጡ ነፍሰ ገዳዮችንም ሊቀጥሩ ይችላሉ። ይህ ደግሞ በህወሓት አመራር የተከፉና የተገፉ በርካቶች መኖራቸው ቀላል እንዲሆን ያደርገዋል ሲሉ ያብራራሉ። እናም እንደያኔው ከአስመራ የሚነሳ ጦር ሁመራን አጥቅቶ የሚዋጋ ኃይል አባላን ቆርጦ የሚገባ ሰራዊት ወዘተ ማሰማራት ሳያስፈልጋቸው በአጥፍቶ ጠፊዎች የከተማ ውጊያ ሊያካሂዱ ይችላሉ የሚለው መላምት አለ። ይህ ሁሉ መላምት የሚነሳው ህወሓትን የሰረዙትም ሆነ ህወሓት ምርጫ ቦርድ የሚለውን ካልሰማ እዋጋለሁ ያሉት ራሳቸው ጠቅላይ ሚኒስትሩ በመሆናቸው ነው። የትግራይ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ለ53 ሀገራት መሪዎች፣ ዓለም አቀፍ ድርጅቶችና የሰብአዊ መብት ተሟጋቾች ወቅታዊ ጉዳዮችን የተመለከተ ደብዳቤ ጽፈዋል። በዛሬው ዕለት ለአፍሪካ ህብረት ሊቀመንበር ደብዳቤ የጻፈው ህወሓት የፕሪቶሪያው ስምምነት የሚጥስ በመሆኑ አደራዳሪ አካላት ጫና እንዲያደርጉ ሲል ህወሓት ጥሪ አቀረበ። የህወሓቱ ሊቀመንበር በ2012 ክረምትም ልክ እንደ ትናንቱ ደብዳቤ ይጽፉ ነበር። ያኔ ለ53 ሀገራትና ለተባበሩት መንግስታት የጻፉት ደብዳቤ የሚሊዮኖችን እልቂት አላስቀረም። ዛሬም የሰላም ስምምነቱን ምርጫ ቦርድ ሰርዞታልና ድረሱለት አይነት ደብዳቤ ለአፍሪካ ህብረትና የደቡብ አፍሪካ ውል ላስተሳሰሩ አካላት ጽፈዋል። ይህ ደብዳቤ ምን ፋይዳ አለው የሚለውን ከመመልከታችን በፊት ህወሓት በአማርኛ የሰጣቸውን መግለጫዎችና አመራሮቹ ያቀረቧቸውን ማብራሪያዎች መለስ ብለን እንቃኛቸው። ባሳለፍነው ግንቦት እንዲወጣውን መግለጫ እናስቀድም። እንዲህ ይላል። ምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለውንና በነሐሴ 3 2016 ዓ.ም ሰጥቻችኋለሁ ያለውን ሰርቲፊኬት እሰርዛለሁ እያለ ከሆነ ይችላል ብሏል ህወሓት። የድርጅቱ ምክትል ሊቀመንበር አማኑኤል አሰፋ ይህንን በተሻለ ቋንቋ ሲያብራሩት ምርጫ ቦርድ ህወሓትን ሰርቲፊኬቱን ሰጠሁ ባለበት በዚያው በነሐሴ 3 ወይም በነሐሴ 4 መሰረዝ ይችል ነበር በማለት እንደውም ዘገየ አይነት መግለጫ ሰጥተዋል። በሌላ አገላለጽ ህወሓት በአማርኛ በሰጠው ማብራሪያ የነሐሴ 3ቱ ሰርቲፊኬት ከሰላም ስምምነቱ የማይመነጭና የማንቀበለው ስለሆነ እሱ ቢሰረዝ ግድ የለኝም ሲል ከርሟል። ትናንት ለአፍሪካ ህብረት በጻፈው ደብዳቤ ደግሞ ምርጫ ቦርድ ሰረዘኝ፣ ህገ ወጥም አለኝ፣ የሰላም ስምምነቱም ባለቤት አልባት ሆነ በማለት በእንግሊዘኛ አብራርቷል። እዚህ ጋር ያለው ባቢሎናዊ ሐሳብ በአማርኛ የተያዘው አቋምና በእንግሊዘኛ የተጻፈው መልእክት አለመጣጣሙ ላይ ያለ ነው። በአማርኛ ሰርዙኝ እያለ በእንግሊዘኛ ተሰረዙ የሚለውን ክርክር ትቶ የፌዴራሉ መንግስት በ1987 የተመዘገበውን የምስክር ወረቀቴን አልሰጥም አለኝ ቢል የተሻለ ነበር የሚሉ ሰዎች የአዲስ አበባ አገዛዝ ለፖለቲካዊ ድርድር ፈቃደኛ አልሆነም ሲል በደብዳቤው ላይ መግለጹን ግን እንደ መልካም ነጥብ ያነሱታል። ብልጽግና ጦርነት እንጀራው በመሆኑና የሰላም መንገዶቹን ሁሉ መዝጋት የየማለዳ ስራው መሆኑን ዓለም ያወቀው የተባበሩት መንግስታት የደለቀው ጠባዩ ቢሆንም የደብረጽዮን ደብዳቤ ጦርነት ሊያስቀር ይችላሉ የሚለው እዚህ ጋር መነሳት አለበት። ደብረጽዮን ገብረ ሚካኤል በ2012 መጨረሻና በ2013 መጀመሪያ ከጻፏቸው ደብዳቤዎች ይሄኛው ለየት ይላል የሚል አስተያየት የሚያቀርቡ ሰዎች እንደሚሉት የአሁኑ ደብዳቤ መነሻው የሰላም ስምምነቱ ነው። የሰላም ስምምነቱ ተፈራራሚ የሆነው ህወሓት ደግሞ የስምምነቱን አደጋ ውስጥ መውደቅ ሲጠቁም ከያኔው
ጦርነት በፊት ከነበሩት ደብዳቤዎች የተለየ ትኩረት ይስባል ይላሉ። የአፍሪካ ህብረት የአገራት ማህበር ቢሆንም በህወሓትና ብልጽግና መካከል ያፈራረመውን የሰላም ስምምነት ገቢራዊ ለማድረግ ግን ቢሮ ከፍቶ ባለሙያ አሰማርቶ ክትትል ሲያደርግ ቆይቷል። ህወሓትንም ብልጽግናንም እየጠራ ሲያነጋግርና አፈጻጸሙን ሲገመግም ሰንብቷል። ለሁለቱም እኩል እውቅና ሰጥቶ ከዚህ አንጻር ያዋዋለውን ውል በተመለከተ ከአንደኛው ወገን ሪፖርት ሲቀርብለት ዝም ሊል አይችልም የሚለውን ግምት ለማጠናከር ያኔው የአብይ የጦርነት ባልንጀራ ሙሳ ፋቂ ማህማት በህብረቱ ውስጥ አለመኖራቸውና አገራቸው ከአዲስ አበባ አገዛዝ ጋር ውዝግብ ውስጥ የገባቸው የጅቡቲው አሊ ዩሱፍ የኮሚሽነሩ ሊቀመንበር መሆናቸውን እንደ ጥሩ እድል ይነሳል። እናም ዳግም ጦርነትን ወይም ጠቅላይ ሚኒስትር መር የከተማ ሽብርን ለማስቀረት ሁኔታውን ወደ ቅድመ ፕሪቶሪያ ውል መመለስ ሳይሆን ወደ ቅድመ ነሐሴ 2016 መመለስና መነጋገር ይበጃል ሊሉ ይችላሉ። ህወሓት አልተመለሰልኝም ያለው ወረቀቱ በ2013 የተሰረዘው ከሆነና ከ2015 ጥቅምት እስከ ነሐሴ 2016 የዓለም ምርጫ ቦርድ ተሳትፎና እገዛ የሰላም ስምምነቱን ገቢር ለማድረግ ከሰራ አሁንም ያንን ማድረግ የሚቻልበት አሰራር አለ ማለት ይሆናል። እንዲያም ሆኖ የነገውን ነፋስ የሚያውቀው ጦርነትን እንጀራና የስልጣን ዘመን ተልእኮ ያደረገው የጠቅላይ ሚኒስትሩ አእምሮ ብቻ ነው። አሁን ዓለም ላይ በማዕቀብ የጎበጠና የተወገዘ መንግስት ያለውት ጠቅላይ ሚኒስትር ነዎት። በአካባቢውም አንድም አጋር የሌለዎት የዲፕሎማሲ ውራ ነዎት። በአገር ውስጥ ከበቂ በላይ ውጊያ አለዎት። ተጨማሪ ጦርነት ወይም የከተማ ሽብር ለመፈጸም ከማሰብ ከልቦ የሰላም ስምምነቱን ለማስተግበር ቢሰሩስ? ከዚህ በኋላ የሚከፍቱት ጦርነት ምስራቅ አፍሪካን የሚያነቃንቅ መሆኑን አያውቁምን? የሚለው ተማጽኖም ከትክክለኛ አስተያየት ወይም ኦብጀክቲቭ ትንታኔ የሚመነጭ ቢሆንም በአገዛዙና እሱን በከበቡ ምዕመናን በወንጀል የሚያስጠይቅ ሐሳብ ነው። መልካም ሁሉ በመመኘት በዚሁ እንሰናበታለን።